ሱሪሽን አውልቂው። ምን ሱሪሽን አውልቂ ነው ያልከው? ስነ ስርዓትን ያዝ እሺ። እኔ እንደ ሌሎቹ ሴቶች አይደለም፣ ክብር ያለኝ ሰው ነኝ እሺ። ሱሪንም አላውልቅም። ምን ልታደርግ እንደሆነ ያላወቅኩ መሰለህ እንዴ? እኔ እኮ ፍቅረኛ ያለኝ ሰው ነኝ፣ የተከበርኩ ሰው ነኝ እሺ። አርፈህ ተቀመጥ። እኔ እኮ ዶክተር ነኝ። ማንንም እንደሱ እያልክ ልሸውድ አልችልም እሺ። አልሸወድልህም። ስነ ስርዓትን ክብርን ብትጠብቅ ይሻላል እሺ። ካልሽሽ እናንተ ወጣቶች የማደንቅላችሁን አንድ ነገር ልንገራችሁ፣ ከቻላችሁ አድርሱልኝ። ፍቅራችሁ እኔን ራሱ ያስቀናኛል። እጅግ በጣም እንደምትዋደዱ ሳትናገሩ ያስታውቅባችኋል። አልዋሻችሁም። በፌስቡክ ከምታደርጉት እንቅስቃሴ ጀምሮ አውቃችኋለሁ። እውነቴን ነው ምላችሁ፣ በጣም ደስ ትላላችሁ። በድህነት ውስጥ ትዳር መስርታችሁ ፍቅራችሁ ለደቂቃ እንኳን ሳይቀዘቅዝ ህይወትን በጋራ ለማሸነፍ የምታደርጉት ጥረት ለኔም ሆነ ለብዙ ወጣቶች በተለይ በዚህ ጊዜ ትልቅ ትምህርት ናችሁ። እንወዳችኋለን፣ እናከብራችኋለን። በሶሻል ሚዲያ ባለትዳሮች ወይም ፍቅረኛሞች ላይፍ ስታይላቸውን የቀን ውሏቸውን ማሳየታቸው ምንም ክፋት የለውም። እናንተም ያንን እያደረጋችሁ ነው። በሞቴ ግን ስወዳችሁ የምትሰሙኝ ከሆነ ግን ክብራችሁን እንደዚያ አትጣሉ። ከኛ ጋር ተደምረው ነገ የምትወልዷቸው ልጆቻችሁ በእኛ ወንበር ተቀምጠው እኛ እንደምናያችሁ ሲያዩአችሁ የሚያፍሩባችሁ እንዳትሆኑ እሳሳላችኋለሁ። ፍቅር ያለበት አብሮነት ወይም ትዳር እጅግ በጣም የተከበረ ነው። በክብር የጀመራችሁት ቤትና ቤተሰብ ፍጻሜው ውርደት እንዳይሆን የምትሹ ከሆነ ፍቅራችሁ እስከ ቲክቶክ ሳይሆን እስከ መቃብር እንዲዘልቅ የምትፈልጉ ከሆነ እንደዚህ ያሉ ልቅ ቪዲዮዎች እናንተንም እኛ ኢትዮጵያውያንንም ስለማይመጥን ቢቀርባችሁ ብዬ በታላቅ አክብሮትና ትህትና ለምናችኋለሁ። እጅግ በጣም አብዝቼ ወዳችኋለሁ። አቤት አባት አስጠርታችሁ ነበር መሰለኝ። አዎ ብራዘር አስተያየት ልስጥ ብዬ ነው። የሚገርም ክትፎ ነው። በጣም ነው የሚጣፍጠው። አዎ ብራዘር እኔ ራሱ በጣም ነው በቃ ዱለታችሁ የተመቸኝ ነው። በጣም ማለት ነው የሚመጣም እና መሰግናለሁ። ማን እኔ የምልሽ ግን ወጥ ቤታችሁ ውስጥ አህያ ምን ይሰራል? ከቅድም ጀምሮ ይጫዋል እኮ በጣም። እንደውም ብራዘር ደሞዝ አልጨምርም ብለውኛል። እውነቱን ልንገርህ ማለት ነው ክትፎ የአህያ ነው። እሺ ግን እንዳደነቅ እዚህ ቤት እየቀለድን ነው የምናስተናግደው እያልከኝ። ኧረ ቀልዴን አይደለም ክትፎ የአህያ ነው ከምር። እንዴ ብራዘር ይታወቃል ግን እንዴ የአህያ ስጋ እኮ ነው እያልከለው ያማል እንዴ ላፍ እንኳን አይከብድም። ኧረ ምን ሆነ ነው ብራዘር እንዴ ስጋው ብቻ እኮ ነው የአህያ እንጂ ምን ቅቤው ምናምን እኮ ይከብድ እኮ ነው። ምን አባው ደኔ ትዞራል ይብላል እናንተ ጓደኛዬን ባህያ ከትፎ ጾም አስፈታችሁት እንጂ ማለት ነው። ደግሞ ይቺ እንድመት ወደዛው ሰርልኝ አይኗን እንዳላጠፋል ወደዛው ሰርልኝ። ባባ ምን ታርግ ብለህ ነው? በእናትህ ልጇን በልተባት እኮ ነው። ምን ታርግ? ይሄው የፈሩት ደርሶ ማለት ነው። ምን አባን ያልከው? ዱለቱ ማለት ነው የድመት ነው። ምንም ማድረግ አንችልም ብራዘር። ትናንትና 3 ልጅ ተገዳገለች እቺ ማለት ነው። አንዱን በላው ግን 2 ልጅ አለ። ዱለት ጭማሪ ከፈለካል። ኧረ በእናትህ አለማት የቆፈረው ጉድጓድ ውስጥ ይጨምር። አንተ ልጅ ግን ለምን አትሄድልንም? ይኸውልህ እርገጠው እያለኝ ነው። ረግጣለሁ ነገርኩህ። በቃ ምግቡ ሰርቷል ማለት እኮ ነው አባቴ። ምግቡ ሰራ እንዴ? ኧረ ለገጣ እዚህ ጋር እንዴ አንተ ሳልቦጫጨራ ለካንተራው አንተ ልጅ ግን ይሄን ስልክ ጥናትን ጀምር። ኧረ አሁን ገና ነው የነካሁትኝ እኮ። በአሁኑ ፈተና ብትወድቅ አታቀኝም አላቀህም። 3 days later ውጤት እንዴት ነው? አንተ ደግሞ ማነህ? ሲያካቦ በቁሜ ለሞትከው በደም ተጨማልቀ ገምተለሸተትከው ክቡር አልልህም ክብር የታውቅና ዶክተር አልልህም ምኑን ተማርክና ሀገር ሞተች እንጂ ባንተ ደደብና እስኪ ልጠይቅ ማን ያደበርታ እንደዚህ አርክሶ ያጣላክ ጌታ እንዳሻ ገደልከን እንደ ጉድ ሞትልህ ቤተ እምነት አቃጠል ካልቅሰን ዝማለ ራብ ቀጣን ናንተም ጸልይልህ ማን ይዞ ብሎ ነው አሁን ይላይልህ ባንተ ዘመን እኮ አባቱን ያልሰዋ ወንድም ያልቀበረ እህቱ ተደፍራ ቅምሷ ያልተሰበረ እናቱ ታርዳበት በደም ያልሰከረ በጥቦ የሚል ስብል ነበረ ግን ሁሉንም አልፈናል አዝነን ብናለቅስም ያ ሁሉ ድፍረት ግን አያለሳልስም ቤተ እምነቷ ሲነድ ይሁን ያልፋል ባለች ሀገር ሲተራመስ ምህላ በያዘች ካንተ ክፉ እንዲርቅ ጾማ በጸለች ልጆቿን ሰብስባ ይቅር በሉ ባለች ይቅር ባስተማረች ምን አውቀዶ ይሁን ባንተ ተደፈረች አላወቅም እንጂ ኦርቶዶክስ መሆን የሃይማኖት ጥቁ ለእምነቱ መሞት ነው በግና ማረኩ ያሆነ ጴጥሮስ የኢየሱስ ልጆች ነን በሞት ውስጥ ነው ትንሣኤ ያገኘን ስለዚህ አንፈራም እመነን አንተ ሰው ረጋ በል ሰከን ሞትን አታርክሰው። እስኪ ይህን ቪዲዮ ይወስድ የኢትዮጵያ ቲቪ ኢቢሲ የሚለው ስያሜ ሲተነተን ምን ማለት ነው? ኢቢሲ ኢትዮጵያ ምን ቢቢሲ ኢቢሲ ሲተነተን ኢትዮጵያ ቢቢሲ። 3 ሳይኖርህ አትሳቅ አያምርም። 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 3 ሳይኖርህ አትሳቅ አ
ባንድ ጊዜ ማን በነገረኝ ኮሰኮስከኝ። ጥያቄ ከእምሮዬ ያለ ግን በቃ ቴንሽን እኔ እዚህ ጋር ዲፕሬሽን ውስጥ ገባው ተጨናነኩኝ። ምንም በማላውቀው ነገር ነው የምልህ። ተረዳኸኝ አይደለ? ለመሬት ቅርብ የሆነው ፕላኔት ማን? እርስ እስቲ አጣርቻ አልሰማሁሽም። ማን? እርስ ማርስ ፈርሶኔን ጨርሹ። በዓለማችን ላይ ስንት ውቅያኖሶች አሉ? አንድ። አልተማርኩም። ጓደኛዬንም ይዣት ልምጣ? አንቺም ቅሪ። ብሩን ከዛፍ ላይ መቀነጥሰው ነው እንዴ ይመስልሽ? እንዲህ ከራባችሁ ለምን ድግስ እየፈለጋችሁ አትበሉ? ጓደኛዬንም ይዣት ልምጣ? ቤተ ክርስቲያን ይዘሻት ሂጂ። ጸበል ተረጩ፣ በጸበል ሂጂ። ኳስ ስለሌለ ደብሮኝ ነው አንቺን ራሱ ማገኝ። ይዘሻት መምጣት ነው የምትፈልጊው? ለምን? እሷ ይዛሽ ሂዳለች አይደል? ሁለት ለማኞች። ሐረግዬ እንዴት ነሽ? ደህና ነኝ። አዲስ አበባ ካሁን በፊት መተሽ ታውቂያለሽ? ገና ዛሬ ነው ያየኋት። የአዲስ አበባ ደስ የሚለው ነገር ምን እንደሆነ ልንገርህ። የመኪና ድምጽ ነው እንጂ የተኩስ ድምጽ የለም። ከጸሎት እንጀምር። የእግዚአብሔር ፍቃድ ከኛ ጋር እንዲሆን ማለት ነው አይደል? አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ አሐዱ ጸልዩ ለነ እምለታ በፍቅር ወልድከ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ምን ወር ላይ ነው የተወለድሽው? ግንቦት 1። እንዴ በእመቤታችን የልደት ቀን? አዎ። ታድለሽ። ድንግል ማርያም ስታስቢ አሁን ማንን ነው የምታስቢው? ማርያም ማሰብ ከሷ የተወለደው ማሰብ ነው። ከሷ የተወለደው ማሰብ የላከውን አባቱን ማሰብ ነው። አባቱን ማሰብ የሕይወት መንፈስ ቅዱስ ማሰብ ነው ይልና እንግዲያውስ ማርያም ማሰብ ሥላሴ ማሰብ ነው። ማርያም መርሳት ሥላሴ መርሳት ነው። ያከበራትም ማለት ነው። እቤት እንግዳ ምናምን ትቀበላላችሁ? እንግዳ ሲመጣ ገና በሉ ላይ እንደገባ ተነስቶ ማስቀመጥ እንጂ ዝም ብሎ የሚየተጫወቱ ከገባ በኋላ እንደገና መጫወት እንደገና እያሉ መሄድ እሺ ያስረግማል። አሁን እዚህ አዲስ አበባ እንዴት ነው ሰው እንግዳ ሲመጣ ብድግ ብለው ይቀበላሉ ልጆች? የሰው ተንኮል አለግም። የሰውን ተንኮል የሚለቅም ሰው እሱ ዝንብ ነው ይላል መጽሐፍ። ዝም ብላችሁ ቁስል ለቁስል አትሂዱ። አብሏችሁ የሚኖረውን ሰው ቁስል አትፈልጉ። አበቦን ነው መልቀም። እኛ እኮ ፈጣሪ የሚያጸድቀን ደጉን መልጦ ነው እንጂ ክፉን ቢመልጥም ብሎ እኛ አንድንም ነበር። ሰላም እንብላ። በቃኝ። ለምን በልተሻል? ፊቴንም አልታጠብኩም። እስካሁን አልተነሳሽም? አልጋ ላይ ነው ያለሁት። ብቻሽን? በጣም ወደው ልጅ አለ። ማን ነው የምትወጂው ልጅ? ዮኒ ማኛ። ቤት ያላስደርሰውን ብለሻል ነበር። እንዴት አስገባሽው? በጣም አስቸግሮኝ እስቲ ይሁን ብዬ እሺ አልኩት። ያዝልቅላችሁ እና ስራ ላይ ደግሞ የስራ ማቆም አድማ አድርጓል። ዮኒ ማኛ ብሶበታል። ቆይ ይሄንን ሞጣ ቢሰማ ምን ይልሻል? ምን ይለኛል? መልሰሽ እኔን ትጠይቅኛለሽ እንዴ? በጣም ይቆጣ ይመስለኛል። ዋይ ምን እንዳልገባው ትሆኛለሽ። ሞጣ ይፈልግሽ አይደል? ውሸት። እኔ እንደሚወድሽ ነው የሰማሁት። ግን ዮኒ ማኛ ቤተሰብ አንቺ ጋር መሆኑን አውቀዋል? እስከዚህ ሰዓት ድረስ እስር ቤት እንዳለ ነው የሚታወቀው። ይሄ ባለጌ ከቤቱ ተደብቆ ይንዘላዘላል። ኦ ዮኒ ማኛን አትንኩት። ለዚህ ስድ ጠበቃ ትሆኛለሽ። በዛ ላይ ፈረስ ፊት። እኔ ከወደድኩት ምንም ይሆን እንዳሙድሽ ፊትሽ ላይ ደግሞ ቀይ ነገር አለ። አይተሽዋል? አዎ ሲስማኝ እዚህ ላይ ተለጥፎ ሳላያው ገባው። እንደዚህ ሊፕስቲክ ተቀብቶ ነው እንዴ ሳምሽ? ክብርሽን ጠብቂ እንዴ። ደግሞ ምን አረኩሽ? እና ዮኒ እንዴት ነው? ምን ነው ሬሳ? እንዴት ሬሳ አልሽው? እየየ ያለቅሳል። ምን ሆኖ ነው የሚያለቅሰው? ደክሞት ነው። አላመነም። እንደዚህ አይለኛ እንደሆንኩ አያውቅም። የእናንተ ብልግና አያልቅም። ለማንኛውም ሞጣ መጥቶልሻል። አባሪው ምንም አይጠቅምም። ኧረ ሮሚ ይደብራል። ይግባና ተጫወቱ። አልጫወትም። እኔ እኮ ተጫወቱ ስልሽ በሌላ ጠምዘ ውደታለው እወድሻለሁ
So